በፍጹም አልሆነው አንድ ነገር ታሪካዊ ተባረክ አርሰናል ነው እሱ። ብዙም አርሰናል ዙሪያዬ ብዙ የሚያበጭቁኝ ዩናይትድ ደጋፊዎች አሉ ባለቤቴን ጨምሮ። ዩናይትድ ነው? አዎ ታዲያ ትዳራችን የጣፈጠው ለዛ አይደል? ስንተኛ ነው አሁን? በነገራችን ላይ ዩናይትድ ደረጃ አለው ብለህ ነው? በደረጃ ደረጃ አይገለጽም እሱ። ዩናይትድ የሚያስነሳ ነው። መጀመሪያ ይቀየራል። የመጀመሪያውን ቁጥር ይቀየራል። መጀመሪያ አንድ ሚሊዮን ዜልና ካሻፕ አጠቃላይ እስካሁን የገባው 1,927,000 ነበር እናንተ ስትመጡ ማለት ነው። ይሄ ቁጥር እንደው ከተቀየረ እስኪ ነው ስንት ነው የሚሆነው? ልነሳ ቆይ ሲጽፈው እንዲህ ሲል ሁለት ገብቷል። ዋው 2,007,482 ዶላር ገብቷል። yes 2 ሚሊዮን አኖኩማ ለውጥ ይኖራል። እኮ ምንድነው ነገሩ? ኖኩ ቆይ መጀመሪያ ስንት ነበር? መጀመሪያ ያለው 659 ነበር 57 ነበር። አዎ አሁን እዚህ ከመጣችሁ 2 ሚሊዮን ብር ለውጥ አሳይቷል። 659 ሚሊዮን ገብተናል። እኔ ደስ ያለኝ ዜልና ካሻፑ ወጥቶ ነበር 1.9 ላይ እና 2 ሚሊዮን ዶላር መግባቱ በጣም አስደሳች ነው። በጣም ዋው ይቀጥላል እንዴ ደፍነ ነው ምንለው እንዴ ወደ 700 ፈንድሚው ስንት ነው የሚገባው? እሱ ነው እስኪ ዋው 2 ሚሊዮን ዶላር እድለኞች ናችሁ። ሙሉ ቁጥር ደስ ይላል። ይሄ ግንባርማ ሄዲንግ የትኛው ነው? አዎ አንቺ ያልሽው ግን ሎተሪ የጣለሽው እንትኑ እዚህ ጋር ነው። ይሄው ለውጡን እያየን ነው። እና ማንቸስተር ዩናይትድ ነገ ቆይ አልበምህ እንዲወጣ አልፈለግም? እኔ እስከመጨረሻ ዩናይትድ ደጋፊ እስከመጨረሻ ማለት ከነገ ከሰዓት እስኪሸነፍ ድረስ ከዛ በኋላ መቼም ተሸነፈም ማሸነፈም ዩናይትድ የሆነ ነገርማ ሩኒን ይመስላል። እውነት አንቺ ኳስ አትወጂም ማለት የማደጋፊ ነሽ አንቺ? አይ እኔ አልደግፍም። ማንንም ላሸነፈ መደገፍ ሳይሆን መጫወት ነው። ጭራሽ መጫወት አለካ ከፍቄ ጋር ቅድም አብረን ተጫውተናል። ዩናይትድ እኮ ነው። ወንዶቹ ጋር ገብተሽ ነው እሱ ሴቶቹ ጋር ገብቶ ነው? ገብቼ ነው። ጾታን የማይለይ ኳስ ተጫወተች። ዋው ይሄም ለውጥ አለው አይደለ? 6600 አካባቢ ወገኖች ናቸው የለገሱት። አጠቃላይ እንግዲህ በጎፈንድሚ ይሄ ራሱ ወደ 1 ሚሊዮን የተጠጋ ነው። 869302 ዶላር ተለግሷል እስካሁን። ራኬት በጣም ደስ ይላል። እዚህ ከገባን በኋላ አሉ አሁን ቅርብ ሰዓት ላይ ገቡ። እነሱ ደግሞ እናመሰግናለን። ወደ 3 ሚሊዮን ዶላር እየተጠጋ ነው ማለት ጠቅላላው። አዎ ከነ ዘሌና ካቻፕ ጋር ዘሌ በካቻፕ አዎ። ስለዚህ እስኪ ቤቲ ማንነቱ ያልታወቀ ብለሽ ጀምሪና። ማንነቱ ያልታወቀ 100 ዶላር ማንነቱ ያልታወቀ 200 ዶላር
ናትናኤል ሳሚ $129 ይሄኛው ቅድም አዎ። ስለዚህ እነዚህ አሁን የገቡ ናቸው። በቅርብ ሰዓት ውስጥ ለለገሳችሁ በአጠቃላይ የገባ ነው። ስለዚህ አጠቃላይ የቁጥር ለውጦቹም እዚህ ላይ የሚታዩ ናቸው። ስማ ያስተያየት እያየው እንግዲህ ስሚዝ ላይ ናቸው በአብዛኛው። አዎ እሺ ዋው ብዙ ናቸው። እስኪ የቅድም አስተያየት ነው የመሰለኝ። እያየሁ ነው እንደዚህ ብዬ እኔ ራሴ እንዴ እቺ ልጅ ልዘፍነው ጫፍ ላይ ነች። ሚኪ ያሳርፍልን። ሚኪ ሰይፉን ነው የሚደግፈው። እንዴ ሰይፉ እጁ ላይ ታቱ ታጉራሉ ጥበብ ነው እጁ ላይ ያለ ሰይፉ እጁ ላይ። ይሄ ደስ ይላል። ሚኪ የአርሰናል ደጋፊ ነህ? ውስጥ አዋቂ ነኝ ብሎ ነው የጻፈው ሚኪ። አዎ እንጂ ስሙን አንብቡ። አርሰናል ሲሸንፍ አንዳንዴ ደስ ይለኛል። ስሚዝ ሚኪ አርሰናል ፎሬቨር ሰይፉን ስማው መኖር ፈለክ ስማ። ይኸውልህ እኔ አንድ ክለብ ሙጭጭ ማለት ነው የመለጠኝ። ፀጉሩን ትፈልገዋለህ? ፀጉሩን የምትፈልገው ከሆነ የለበስከውን ማሊያ ተከተል፣ ማድሪድ ግባ። ይሄድ ብሏል። ፀጉሩን አለበለዚያ አሁን ያለው ሁኔታ የሚቀጥል ከሆነ መለጥ ከመጨረሻው ነው። ኧረ ተው ከልጅነት ጀምሮ ነው የምደግፈው። ፀጉሩን የሰዋ ደጋፊ እንለዋለን። ከተመለጠ በታሪክ ነው የምንመዘግበው። ምን ላይ ልጅ መጥቶ ነው ዩናይትድ የተለከፍከው? በዩናይትድ የተለከፍከው? አይ አንተ አስብበት ስሚዝ። ጊዜ ማርሰናል ዘፈኑን የወደድከው ለዚህ ነው። እንዳላቀቅ ሰበናፑ ነገ ይደገማል። አርሰናል ተብለሃል። ለስላሳ ነው። በነገራችን ላይ ዛሬ ስፖንሰራችን ፔፕሲ ነው። ሰበናፕ በቀደም አርሰናል 7 ስላገባ ሰበናፕ እዛ ማስታወቂያ ነው ተባለ። ነገ